ታዛዎች ታውቃላችሁ አንዳንድ ጊዜ ሰዎች ምን እንደሚያደርጉ ታውቃላችሁ? ላይ ይሰሩና ላይክ ይደክማቸዋል፣ በቃ ይታክታቸዋል፣ ስራቸው ያስጠላቸዋል፣ ይደብራቸውና በቃ ነገር ሀብ ቱ ቴክ ታይም ቱ ማይሰልፍ ይላሉ። ላይክ በቃ እረፍት ማድረግ አለብኝ፣ የሆነ ነገር ራሴን ማዝናናት አለብኝ ምናምን ይሉና ተነስተው ወደ ሆነ ቦታ ይሄዳሉ ማለት ነው። ላይክ ቫኬሽን ሊሆን ይችላል ወይ ደግሞ ላይክ በቃ ተነስተው ብቻ የሆነ ቦታ ይሄዳሉ። እስከ ስራቸው እረፍት ምናምን ነገር ይወጣሉ ማለት ነው። እና አንድ ሳምንት ምናምን አርፈው ተዝናንተው ምናምን ይመለሳሉ ማለት ነው። ወዴት ነው የሚመለሱት? ወደዛው ስራ ማለት ነው። ላይክ አንድ ሳምንት ሰላም ነበር፣ አንድ ሳምንት በቃ ምንም ፒስ ነበር፣ እውነት እረፍታቸውን አግኝተዋል። እንደን ዶሮ ይመጡና ወደ ስራቸው ሲገቡ ያስቀመጡት ጭንቀት እዛው ቦታ ይጠብቃቸዋል፣ ያስቀመጡት ድብርት እዛው ቦታ ይጠብቃቸዋል፣ ያስቀመጡት ስራውን መጥላት እዛው ቦታ ይጠብቃል። ይሄማ ምን አይነት ህይወት ነው ይላሉ። ህይወትማ በቃ ላይክ ቫኬሽኑን ይላሉ ማለት ነው። የቫኬሽኑን ይናገራሉ ማለት ነው። በዚህ ይሄ ነገር በቃ ምንድነው በጣም ስህተት ነው ማለት ነው። ቶታሊ ስህተት ነው። እያደረክ ያለኸው ስራ የማያዝናናክ ከሆነ፣ እያደረክ ያለኸው ስራ ሰላም የማይሰጥክ ከሆነ፣ እየሰራክ ያለኸው ስራ ላይክ በቃ ለትግል ተገደህ ከሆነ የተወለድክበትን አላማ ስተሃል ማለት ነው። በቃ ቶታሊ ተሳስተሃል። ቶታሊ አንተ ማንነትህን እየኖርክ አይደለም ማለት ነው። ስራህን ዴይ ቱ ዴይ የምትወደው ካልሆነ፣ ስራህ መግባት ጠዋት ስትነሳ ኢንጆይ ማታደርግበት ከሆነ በቃ ምንም ተስፋ የለህም ብራዘር። you are in a wrong way, you are in a wrong direction, heading to the dead or to the dead end. so በቃ እዚህ ጋር ከቶፕ ማድረግ አለብህ።